ቤትራት ሰዎችን ጥራቸው መሄድ ትችላለች። እንዴት አርግታ ከዚህ ታሪክ ጋር እንደምታገናኝልኝ እርግጠኛ አይደለሁ። ከቻላችሁ እናንተ ለማገናኘት ሞክሩ። ልጅቷም እንግዲህ ተገኝታ እንግዲህ ለባለቤቶቹ ለእናትና አባቷ ተመልሳላችኋለች። ብቻ በመሃል ማለት ብቻ ሰማንታም እንግዲህ የፍርዷ ሁኔታ ሲጠናቀቅ በጣም በማጭበርበር ወንጀልና ህፃን ልጅ በመስረቅ ወንጀል ተብላ ለ2 ዓመት ትታሰራለች። ከዛም ስትወጣ እንግዲህ እንደ አውሮፓውያኖች አቆጣጠር 2021 ላይ ደርሰናል። 21 ላይ ስትወጣም እንግዲህ ከፖሊስ ጣቢያ እንደወጣች ልብሷን ትቀያየርና ምናምን መንገድ ላይ ደግሞ ድጋሚ ወዘር ትጀምራለች። 14 ዓመት ህፃን ልጅ ምናምን እያለች ትጀምራለች። ሰዎቹ ላቁ አሁን አውቋል። ብዙ ሀገር ላይ ፌመስ ሆናለች። ድጋሚ ትታሰራለች። አሁንም እንግዲህ ትገባለች። ለ2 ወር ምናምን ትታሰራለች፣ ትወጣለች። እንግዲህ አሁንም ተዋሻለች። እንደዚህ ነው እየቀጠለን ያለን። ከፍርዷ ሁኔታ ተጠናቆ እንግዲህ ስትወጣ እንደ አውሮፓውያኖቹ አቆጣጠር 2023 ላይ ስትወጣ ምን ታደርጋለች? አሁን እንግዲህ ቢያንስ 36 ዓመት ሆኗታል። እቺትዩ አሁንም ትወጣና እንግዲህ የሆኑ ወላጅ አልባ ህጻናቶች ማደጎ ትሄድና 17 ዓመት ህጻን ልጅ ተደፍሬያለሁ እናም ደግሞ በህገወጥ መንገድ አዘዋውረው ነው ወደዚህ ያመጡኝ ምናምን ብላ ስክስ